ልቀቀኝ። ምን አንቺ ሰይጣን ሞኝ እንደሆነና እንድታታልለኝ ነው የምትነግረኝ? ትግስቴን አታስጨርሹ። ምን ልታመጪ? ምንድነው የምትፈልጊው? አንቺ ነሽ ደግሞ የልቤ የሰጠሻቸው። ቆይ መቼ ነው ችግር መፍጠር የምታቆሚው? ቤዛ ያለችውን ነገር አምነው ዴቭና ፍቅር መረዘሻል እያሉኝ ነው። አደይ የተባለች ልጅ እዚህ ቤት ላያት አልፈልግም። መታሰር አለባት። ፍቅር አዎ እኔ ምንም አላደረኩም። ዳይመንድ አትስማው። ቆይ እንዴት ነው ሰው እህቱን መርዝ የሚያበላ? በቃ ትይ። ቆይ ሻውን የት ሄደ ይባላል? አደይ እዛ ቤት እንድትኖር መፍቀድ አልነበረብሽም። ተነሺ። ዳይመንድ ቤዛ እማዬ ምን ነው የተፈጠረ ችግር አለ? ምን ነው ምን ሆናችሁ? አንቺ መርገምት የተረገምሽ። ቆይ አደይ ላይ ችግር መፍጠር መቼ ነው የምታቆም? ማን? እኔ ምን አደረኩ ደግሞ? እኔ ነኛ ፍቅርና ዴቭ የሚበሉበት ምግብ ውስጥ መርዝ ጨምሬ ልመርዛቸው የሞከርኩት። አንቺ ውሻ። ዳይመንድ እኔ ምንም ማውቀው ነገር የለም። እሱን ይኸውልሽ ሂጂና ለሚያውቁሽ ታጠኝ። እንዲህ በቀላሉ ምንፋታ እንዳይመስልሽ አንቺ ውሻ። ነይ ወደዚህ። ቆይ ወዴት ነው የምትወስደኝ? ዳይመንድ ልቀቀኝ። አፍሽን ዘግተሽ አሁን ነይ እንሂድ። ወዴት ነው የምትወስዳት? ወደ ቤት ነው። የት ቤት? እና አንተ ጋር ነው። አንተ ቤት ውስጥ። ቆይ ለምን እዚሁ አታናዛት? ስሚ ምንድነው ቆይ የምትፈልገው? ምንድነው የምትለኝ? ከአንቺም ብዙ ትነጫነጫለሽ እንዴ? ቆይ አንቺ ምን አባሽ ነው የምትፈልጊው? ምንድነው የምትፈልጊው? ቆይ ምን ችግር? አደይ መታ የነገረችው ሁሉ ነገር ትክክለኛ ነው ማለት ነው? አዎ አደይ ሁሉ ጊዜ ትክክል ነች። ቆይ ከእህቴ ምንድነው የምትፈልጊው? ምንድነው ችግርሽ? ተናገሪ፣ ንገሪኝ። ችግርሽ ምንድነው? እኔ ምንም ማውቀው ነገር የለም ዳይመንድ። አደይ እያታለለች ነው። አትሻወድ። ኧረ እባክሽ ትላንትና ከባስ ወርደሽ ዛሬ እኔ ላይ አሪፍ ልትሆኝብኝ፣ እኔ ላይ ሙድ ልትይዥብኝ። ኧረ አይደለም። በይ አሁን ተናገሪ። ለምን እነሱን መግደል አስፈለገሽ? ማን የገደለው? ትሰሚኛለሽ ቤዛ? እነሱን መግደል ለምን እንዳስፈለገሽ፣ አደይም በዚህ ልክ ለምን እንደምታሰቃያት፣ እዛ ቤት የገባሽበትን ምክንያት ጨምረሽ አንቺ መድኃኒቱን እንደከተትሽው አጠቃላይ ያለውን ነገር ሁሉም በተሰበሰቡበት ካልተናገርሽ እመኝኝ ቤዛ እገልሻለሁ። መግደል? አዎ መግደል። ቤዛ አትጠራጠሪ፣ በደንብ አረጋው። እኔ ምንም አላውቅም። ቆይ ያላደረኩትን ነገር ምን ብዬ ልመን? እንደዛ ነው? አዎ ዳይመንድ ተሳስታችኋል። አደይን አታውቋትም እንጂ ከባድ ሰው ናት አይደለ? አዎ ዳይመንድ ልሂድ በቃ። ኧረ እባክሽ ትሄጃለሽ አይደለ? ነይ ወደዚህ ቁሚ። ልቀቀኝ ዳይመንድ። እኔ ስም መውሰድ የለብህም። ምንም ጥፋት የለብኝም አይደለ? አዎ ተሳስተሃል ዳይመንድ፣ አታስቀኝ። አደይ ራሷ ናት እንደዚህ ያደረገችው። እሺ እዚህ ጋር እሱን ይኸውልሽ ስትለጠለጪ ስትገረፊ ታወሪዋለሽ። መግረፍ? አዎ እንዴ በጸባይ ማናገርም አልሽ እኮ። ሄጄ ስወቅጥሽ ያኔ በደንብ ልክ ይገባሻል። ነይ ወደዛ ነይ። ለዴቭን ያለውለት ያንቺ መምጣት ምንም ዋጋ የለውም። አትጨነቂ፣ ችግር የለውም። እሺ ቲና፣ አንቺ ምን ልትሰሪ መጣሽ? ዴቭ እንዴት ነው? ምን ፈልገሽ ነው? ምን ብትፈልጊ ነው እዚህ ድረስ የመጣሽው? ቆይ አንቺ ምን አይነት ጨካኝ ነሽ? ዴቭ ምን ቢያደርግሽ ነው እንደዚህ እስኪሆን ድረስ? ቆይ ከሱ ምንድነው የምትፈልጊው? ተናገሪ፣ ምንድነው የምትፈልጊው? ዝም ብለሽ የመጣልሽ ናት ለፍልፊሽ። ቆይ እንዴት እንደዚህ ታደርጋለሽ ብለሽ ታስቢያለሽ? እኔ አደይ ዴቭ ላይ እንዴት እንደዚህ ያደርጋሉ? አደይ ልክ ናት። ያንቺ ማይምነት ነው እንጂ አደይና ዴቭ መቼም ቢሆን አይጎዳዱም። እሺ ስለዚህ ዝም ብለሽ አታውሪ። አንቺ ደግሞ ምንም አይመለከትሽም። እቺን ደግሞ ከየት ነው ያመጣት? ቲና ትዕግስቴን አታስጨርሽኝ። አሁኑን ተናገሪ። ዴቭ የት ነው ያለው? አንቺ ስለሱ ምንም አይመለከትሽም። አንቺ ነፍሰ ገዳይ። እኔ ነፍሰ ገዳይ? አዎ አንቺ ደግሞ አታፍሪ። ቆይ እዚህ ድረስ ምን ልትሰሪ መጣሽ? ኡኡ ብዬ ጮኬ ሳላዋርድሽ አሁኑን ከዚህ ውጪ። ቲና ትዕግስቴን አታስጨርሹ። ምን ልታመጪ? እኔ ምንም እንዳላደረኩ ልብሽ ያውቀዋል። እሺ ደግሞ እንደዚህ አትሁንብኝ። ዞር በይልኝ። ነይ ወደዚህ። ልቀቂኝ። ከሬት ነው ተከተለሻት። ልቀቂኝ። እዚህ ነገር ውስጥ እድሽ አለበት አይደል? ምን? አዎ። ቆይ ምን እያደረጋችሁ ነው? ለምንድን ነው ከአደይና ከዴቭ መሀል የማትወጡት? እኔ ሳልሆን ሰው መሀል መታ ጥልቅ ያለችው እሷ ናት። ስለዚህ ጓደኛሽን የምትመክሪያት ከሆነ ምከሪያት። አደይ በእኔና ባንቺ የምትመከር ሴት አይደለችም። እሺ አትሳሳች። አሁን ይዘሻት የምትሄጂ ከሆነ ሂጂ። አይ ካልሽ ውይ እንዴት ፈራሁሽ ባክሽ። አሁን ሌላ ነገር ሳትናገሪ ሆስፒታሉ ለቀሽ ውጪ። እንዴት? በቃ ተናግሬያለሁ። ስመለስ እዚህ ጋር እንዳላገኝሽ። አረ ቀምጥ፣ በጣም እያካበድሽ እኮ ነው። እኔ እኮ ልረዳሽ የሞከርኩ። አረ እባክህ ላንተ ሙድ መያዝ ነው መረዳት። እና ወይ ቆይ ካልሆነ እጂ ላንጠባጥበው ነው። እንዳትሞክረው እሺ። ትቀልዳለህ እንዴ? ቆይ ታዲያ ምን እንዳደርግልሽ ፈልገሽ ነው ቀምጥላ? አረ ባቡሬ በቃ እኔ ሌላ አልቻልኩም። ኪንጎ ባፈቅረኝ እንኳን አብሮኝ ቢሆን ደስ ይለኛል። ደግሞ ነገሮች ቢስተካከሉና ሰላም ቢሆን ነው እኔ የምፈልገው። እሱ ደግሞ በተቃራኒው አጠገቡ ባደርሽ ደስ ይለዋል።
አንተ እንዴት አወቅ? በቃ ያስታውቃል። ቅምጥል አንተ ሲጀመር ከበፊቱም ኪንጎ አይመችም። ያው አንቺን ስለሚያስጨንቅሽ እኮ ነው የማይመች። በጣም አንተ ለኔ ያስበልኝ። ቆይ አንቺ ለምን ኮራ አትይ? ሁሌ ሲፈልግሽ ያገኘሽው እኮ ነው እንደዚህ የምትሆኚው። ሲጀመር እሱ መች ፈልጎኝ ያውቃል? ታዲያ እሱ የማይፈልግሽ ከሆነ አንቺ እዛ ምን ትሰሪያለሽ? ቆይ ምንድነው ችግርሽ? ኦፍ ባቡሬ በቃ አጨቅጭቀኝ። ሲጀመር ምንም አይጠቅም ነገር ደጋግማ አትንገረኝ። እኔ እንደፈለግሽ ግን በኋላ አልነገረኝም እንዳትዪ። እሱ አያሳስብህ። ቆይ ግን አንተ ትየርክ ነው? የሆነች አጠር መጠን ያለች ስራለች እና ምን እሺ ሰው ያስፈልጋል? አይ ላንቺ አይሆንም ቅምጥል። ምንድነው ወርኩ? አንቺ ምን ያገባሽ? ኧረ ተጀመረ። ምንድነው የምጀምረው? በተንቀሳቀሽ አንተ ቆይ ለምን ትደባበቃለህ? እውነት ትሰማኛለህ? የማየው ነገር እያደረግ ተመልሰህ ሸቤ እንዳገባሽ። ይኸውልሽ እኔ ሸቤ የገባው ሰርቄ አይደለም፣ ምንም ጥፋት የለብኝም። ይኸውልህ ባርች ጥፋት ያላጠፋው ያኔ ነው ወይስ አሁን የምትሰራው ወንጀል ባላጠፋበት የተቀጣህበት መሆኑ ነው? አይመለከትሽም። አሁን ምንም ነገር ባረግ ማንም አይመለከተውም። እስካሁን ተቀጥቻለሁ። ባርች እንደዛ እያልክ አትጃጃል እሺ? ከያዙ አይለቁህም። አታስቢ፣ ይጠነቀቃለሁ። እቴ እና ወዴት ነው ልታታለለኝ? ካልሆነ ኡፍ በቃ ይበቃሻል። ወደምትሄጂበት ሂጂ። ሂጂና ከባልሽ ጋር ተጨቃጨቂ። እቺ የተረገመች አደይ ናት እንደዚህ ያደረገችው። ፍቅር ዝም ብለሽ አትፍረጂ ተይ። ለምንድን ነው የማልፈርደው? የምታደርገውን ነገር አትመለከትም? ምን እያደረገች እንደሆነ አታይም? አደይ በፍጹም እንደዚህ አታደርግም። አትሳሳች ፍቅር። አድርገዋለች እንጂ ዴቭ። ወይ አደይ በዚህ ልክኛለ መጉዳት ለምን ትፈልጋለች? እንዴት ነው? አለሁልሽ። ምን ሆነሽ የጠፋሽ? እዚህ እንደነበራችሁ እኮ አላወኩም ነበር ዴቭ። እኔ ምንም መቆም ያደረኩትም ነገር የለም። ቤዛ ናት ምግቡን እኔ እንደመረስኩ ታውቃ እንደዛ የምታስመስለው። ውሸታም። ሆን ብለሽ እኔና ዴቭን ለመለያየት ነው ይሄን ያደረግሽው። ዴቭ አይንህን ግለጥ እንጂ አደይ አይናችን ስር ሆና እየገደለችን ነው። እኔ ምን ፈልጌ ምን ይሁን ብዬ እንደዛ አደርጋለሁ? ፍቅር አላውቅልሽም። አሁን ምን ልታደርግ ይገባሽ? ቀጥ ብለሽ ከዚህ ውጭ። ፍቅር እንዴት ይሄን ሁሉ ነገር አድርጋ ልትገለን መርዛ ብልታ እንዴት ትቆረቆርላታለህ? ዴቭ ንቃ እንጂ። ይሄን ሁሉ ነገር ያደረገችው አደይ ናት። እኔ ምን ፈልጌ ዴቭን መርዘዋለሁ? ቆይ እናንተ እንደዚህ አድርጌ እኔ ምን እጠቀማለሁ? አትዋሽ። ይሄን ሁሉ ነገር ያደረግሽው ራስሽ ነሽ አደይ። አሁን ጥፊ ከዚህ ውጪ። ፍቅር ምን ያደረግሽ ነው? አሞሻል አይደል? እባክሽን እንኳን ተረጋጊ። አደይ ውጪ። ፍቅር እኔ ምንም ያደረኩት ነገር የለም። ቆይ ከዚህ በላይ ምንድነው የምትፈልጊው? ምን ልታደርጊ ነው? እማዬ ቶሎ ደርሳ ወደዚህ ባታመጣን እኮ በቃ ሞተን ነበር። አደይን ዝም ብለሽ አትውቀሻት። ከዚህ በላይ የምትናገሪ ከሆነ እንጣላለን። ቆይ በዚህ ልክ እንዴት ሞኝ ትሆናለህ? አደይ እያታለለች ነው ዴቭ። እሱ አንቺ ነው የሚመለከትሽ። ከመሬት ተነስተሽ ግን አደይን የምታያትን ነገር ታቆሚያለሽ። እኔም እንዳንተ ሞኝ እንደሆነና እንድታታልለኝ ነው የምትነግረኝ? መቼም አላደርገውም ዴቭ። እንዴት አይታየም? አደይ በእኔና ባንተ ፍቅር ቀንታ መርዛ ልትገለን ነበር። ቆይ ከዚች እንዴት ፍቅር ይዛል? አደይ ነፍሰ ገዳይ አይደለችም። አደይ የፈለገ ነገር ቢሆን እንደዚህ አታደርግም። ፍቅር እየነገርኩሽ ነው። እሺ እቺ ልጅማ የሆነ ነገር አድርጋለች። በጤና አይደለም እንደዚህ የምትለው። አደይ ፍቅር በምትለው ነገር እንዳትረበሽ እሺ። አንቺ እንደዚህ አይነት ሴት እንዳልሆንሽ ነው ያውቃለሁ። አንቺ ላይ የሚደርሰው ነገር በሙሉ እኔ ላይ ነው። እንዴት ዴቭ? ከመኝታ ቤትሽ የወሰድኩት ምግብ ነው። እሱ ነው ለዚህ ያበቃ? አዎ አደይ ቤዛ ናት የሁሉ ነገር ያደረገችው። ለዚህ ነገር መቀጣት ያለባት ቤዛ ናት። ቤዛ ናት ልትገለ የሞከረችው እሷ ናት። አታስመሲ። አንቺ እጅሽ አለበት። በፍጹም። ቆይ ቤዛ እንዴት እኔ እንደዚህ ታደርገኛለች? ምን አደረኳትና? ፍቅርንስ ለምን እንደዚህ ታደርጋታለች? ሁለቱ እኮ ተባብረው ሰው ይጎዳሉ እንጂ እርስ በርስ አይጎዳሉ። ቆይ በምን ተነካክተው ነው? እሱን ፍቅር ትንገረን። ከቤዛ ጋር በምንድን የተጋጩት? ቤዛ ምንም የምታውቀው ነገር የለም። ከሷ ጋር አንድም ቀን ተጣልተን አናውቅም። እናማ አደይ እንጂ ቤዛ ትናንት ምግብ አላበሰለች። ፍቅር በግምት ዝም ብለሽ ሰው ላይ አትፍረጅ። እኔ እንኳን አይደለም ዴቭንና አንቺን እንኳን ብዙ ነገር ያደረግሽኝን እንደዚህ አድርጌ አልበቀልሽም። ዴቭ ፊት አታስመስይ አደይ። እኔና አንቺ እኮ በደንብ እንተዋወቃለን። እንደማንተዋወቅ እዚህ አታስመስይ። ድሮስ ከአንቺ ጋር ምን ብዬ እነጋገራለሁ? አንቺ መቼ ይገባሻል? እሱ አንተ ያታደይ እና እኔ ጋር ጠጋ ብለሽ ተቀመጭ። አይ እትዬ ከመጡ ደስተኛ ይሁን። በቃ እኔ ልሂድ። አደይ ስላየሁሽ ደስ ብሎኛል። እኔም ዴቭ
ግን አሁን ደህና ነህ? በደንብ ተሽሏል? አታስቢ አደይ፣ እኔ ደህና ነኝ። እሺ ዴቭ እንዴት ናችሁ? ደህና ነን። አስጨነቅኳቸው አይደል? ደህና ነን፣ አታስቢ። እሺ እሺ ዴቭ። ፍቅር እንዴት ነሽ? ምን አገባሽ? ደግሞ ልጨርሱ ነው የመጣችሁት? አረ ላነጋገርሽ እንኳን ለጋት ይኖርሽ። ታመሽ እንኳን ትንሽ ምላስሽ አያርፍም? ዝም እንድላችሁ ፈልገሽ ነበር? ተማክራችሁ ነው እንደዚህ ያደረጋችሁት? ሁለታችሁም አላችሁበት ለካ። ውይ ፍቅር እንዴት ጎብዘሻል ባክሽ። ማን ይሄን እንዳደረግሽ ጠንቅቀሽ አወቅሽ አይደለም? ብራቮ ፍቅር። እሺ ለሊ ተረጋጊ። በጣም የረከሰ አስተሳሰብ ነው። እሺ ያለሽ ይኸውልሽ ፍቅር፣ በዚህ ሁኔታ የምትቀጥይ ከሆነ አንድ ቀን ታብጃለሽ። እሺ ጠብቂ፣ ታብጃታለሽ። አንቺ ስላልሽኝ አላብድም። ዝም ብለሽ የመሰለሽን አታውሪ። ሁለታችሁ እኔና ዴቭ ላይ ላደረጋችሁት ለእያንዳንዷ ነገር አስከፍላችኋለሁ። እንጠብቃለን ፍቅር። ልጅቷ ሰይጣን ስለሆነች ምንም ነገር ማድረግ አያቀታትም። ግን ደግሞ መልሶ የሚጎዳሽ እራስሽ ነው። እሺ ጠብቂ፣ የምትጎጁ እራስሽ ነሽ። ተይ ለሊ፣ ከፍቅር ጋር ማውራት ትርፉ ልፋት ነው። እሷ ምንም አትማርም። አንቺ ራስሽን አታድክሚ። እሺ አደይ፣ ከዴቭ ጋር ከጨረሳችሁ ነይ፣ በቃ እንሂድ። ወዴት ነው የምትሄዱት? ለሊ ቤዛ ስሯን መናዘዝ አለባት ዴቭ። ብትናዘዝም ባትናዘዝም እኛ ላይ ከሷ ውጭ እንደዚህ የሚያደርግ ሰው የለም። ወይ ቤዛ ናት ወይ ደግሞ ፍቅር ናት። ለነገሩ ፍቅረኛን ለማሳመን ብላ ራሷ ላይ እንደዚህ አይነት ነገር አታደርግም። በጣም ሞኝ ነህ እንዴ? ለሊና አደይ እየተጫወቱብን ነው። እነሱ ናቸው እኛ ላይ እንደዚህ ያደረጉት፣ እኔ አይደለሁም። ፍቅር አንቺ ማታመጩ ነገር የለም። አደይ እኔ በቃኛ እንሂድ። በዛም አለ በዚህ እውነታው ይወጣል። እሺ እውነታውማ አደይ በእኔና በዴቭ ፍቅር ስለቀናች ሁለታችንም ላይ እንደዚህ ያደረገች። አንቺና አደይ ምን የሚያስቀና ነገር ኖሯችሁ ነው? ዝም ብላ የምታወራውን ስታጣ ነው እንጂ። አደይ በቃ አሁን እኛ እንሂድ። በቃ ራስህን ጠብቅሽ። እንደዚህ አድርጌ አይንሽን አውጥቼ በእጅሽ ነው ማስጨብጥሽ። እንደዚህ አይንሽን ነው መመጥልሽ። እንዴ መሰረብ ነበር ይዞ። ዳይመንድ እባክህን እዛ ቤት እንዳትወስደኝ። በቀላሉ መፋታሽ መስ አነጥርሻለሁ እንደዚህ እንደ ኳስ። ገና ምን አይተሽ ቅምጥል እናንተ እንዴት ነሽ? ምንድነው የምትጠመጠምብኝ? ናፍቄ ነው? አንቺ ወዳለሁ ከማለት ውጭ መች ናፍቄሽ አውቃለሁ? አሎ ምን እሺ ነው? አረፍቱ በቃ ፍቅራችሁን በኋላ ትጨርሳላችሁ። ምን እያደረጋችሁ ነው? አቺን ደግሞ ምንድነው ኪስ ውስጥ ይዛ የምትዞረው? አቺ የቤቱን ስራ ማን ሊሰራው? እባክሽ ቅምጥል፣ እኔ በማላውቀው ነገር ነው እንደዚህ የምትሰቃየው። አንቺ እንኳን አትረጂኝ። እሺ እረዳሻለሁ። የኔን ፎንቃ እንደዚህ ፍቅር በፍቅር አልጋሹማ ዝም ብያለሁ። ዳይመንድ ልቀቃት። ምን እንዳደረገች ግን ሰምተሻል? አመሰግናለሁ ቅምጥል። ወዴት ነው ዶያለተ ጀማረሽ? አርፈሽ ቆሚ። ምን ሰራው? እነሱ እኮ ዝም ብለው ነው እንደዚህ የሚያደርጉት። ታይ እኔና አንቺ እኮ በደንብ እንተዋወቃለን። ባላቀሽ እሺ። እና አሁን እረዳሻለሁ አላልሽኝም እንዴ? ውሸት። አሁን ሳይሆን ቅድም ነው ያልኩሽ። ቆይ ምን አደርገሻቸው ነው? ለአደይ የተመረዘ ምግብ ሰጥታ እነ ዴቭን መረዘቻቸው። ምን ገላገለች ስትይ ትንሽ አይደብርሽም እንዴ? አደይ እኮ እህቴ እኮ ነች አይደል? አሁን አንቺ ትናገራለሽ አትናገሪ? እኔ ምንም አላጠፋውም ቅምጥል፣ ይቅርበኝ። ምንድነው እሱ? ተናገሪ፣ ይቅርልሻለሁ። ከዛ አንቺ ማነሽና ነው ይቅር የምትይው? አንቺ አይደብርሽም እንዴ? ሁለት ሰው ነፍስ አጥፍተሽ ነው ያረዘ። እኔ ማንንም ነፍስ አላጠፋውም ዳይመንድ። ቆይ ምንድነው የምትለኝ? አደይ ራሷ ላይ ጨዋታ የተጫወተችው። ዝጊ አንቺ ክፍታፍ። እዚህ ይኸውልሽ ሲጥ እንዳላረግሽ ዴቭና ፍቅር መረዘሻቸው ልገያቸው አልነበር? ከዛ በኋላ በአደይ አሳበሽ አደይ ላይ ልታመካኝ ማለት ነው። ግን አልተሳካልሽም፣ ተደረሰብሽ። አንቺ የተረገምሽ። የሚያወራው እውነቱን ነው። አንቺ ሰይጣን። እኔ ምንም አላደረኩም። ምንም አውቀው ነገር የለም። እባክሽን ቅምጥል፣ እነሱን አትስሚያቸው። አንቺ ማትረቢ። ቆይ መቼ ነው ችግር መፍጠር የምታቆሚው? ልቀቂኝ ቅምጥል፣ እየሰማምሽኝ ነው። እኔ ወደዚህ ሲያንስሽ ነው። አንቺ መናጥ። ዳይመንድ ሙት እስክትል ድረስ እንዳትፋታት በደንብ ቅጣት። እሺ ነው። ወዴት ነው የምትሄዱት? አብረን ሆነን አንድ ባንድ ጣቶቿን እየቆረጥን የሰራችሁን ነገር እንድትናዘዝ እናርጋት እንጂ። ቆይ ጣቴ ሊቆረጥ ነው? አዎ ድብና አድርጌ እቆርጥልሻለሁ። እኔና ኪንጎ በዚህ ጋር እንበጥስ። አንተ ግን እንዳትፋታት እሺ? እንዴ ወዴት ነው የምንሄደው? ተገናኝተን እንኳን አናውቅም ኪንጎ። በቃ እንፍታ። እሺ በቃ እንሂድ። አንተ ካዲ፣ እሷን ስታገኝ ሸመጠጥከኛል። ካድከኝ። በቃ አታካብድ። ነይ እንሂድ። ነይ አንቺ ሚዳቆ፣ ነይ እንሂድ። ማሚዬ ግን ምን ማድረግሽ ነው? እንዴት እንደዛ ታደርጊያለሽ? ምን አደረኩኝ? አደይ ባጠፋችሁ አሹን ለምንድን ነው ከቤት ያስወጣሽው ማሚ? እሱንስ ቢሆን ወንድሜ ነው ብላ አደይ አይደለች እንዲያመጣችሁ። ደግሞ አደይና አሹ ምንም የሚደብቁት ነገር የለም፣ ይነጋገራሉ። የፈለገ ቢሆን ማሚ፣ አሁን እሺ የት መሄጃ አለው? እኔም ብሎ አልመጣ። ደግሞ ለሱ ልጨነቅ እንደ እኔ ልጆች የታሞ ተኝተው። ዴቭ ግን እንዴት ነው ማሚ? እኔ አላቅም ሩታ።
እንዴት እንደሆነ ምንም የማውቀው ነገር የለም። አጨቅጭቅኝ ሩታ። ለመሆኑ አደይ የት ገባች? ሰድቤ አባረርኳት። ለምን? እጇን ይዘሽ እንደማስቀመጥ ለምንድን ነው ያባረርሻት? ምኑን ከምን አድርጋ እንዴት እንደዚህ እንዳደረገች መጠየቅ ነበረብን። እሱማ ማሚ እንደዛ ነበር ማድረግ የነበረብኝ። ከሷና ከቤዛ ውጭ ማን እንደዚህ ሊያደርግ ይችላል? ማሚ ቲና መጣሽ እንዴ? ምን ነው ልጆችስ? ማሚ ለሊና አደይ መተው እኔን ለሁለት ደብድበው አባረሩኝ። ለምን? ምን ስለሆኑ? ማሚ ዴቭን ካላየነው ሲሉኝ አይሆንም አልኳቸው። መቼስ እዚህ ሆስፒታል ድረስ የመጣችሁት መትረፉን ሰምታችሁ ልጨርሱት ነው ብዬ ከለከልኳቸው። ግን እነሱ ለሁለት ደብድበው አባረሩኝ። አልቻልኩም ማሚ። ቆይ በዚህ ልክ እንዴት ቢንቁኝ ነው እንደዚህ የሆኑት? አላውቅም ማሚ፣ እንዴት እንደሆነ አልገባኝም። አንቺ ነሽ ደግሞ የልቤ የሰጠሻቸው። እኔ መቼ አደይን እንደዚህ ያሰብኳትና ነው? ማሚ ታዲያ እንዴት ነው ያሰብሻት? እሷ ከሌላው የተለየ ምን አላት? አንቺ ነሽ በጣም ያቀበጥሻት። እሱማ አዎ በገዛ እጄ ነው ልጄን ያስጠቃዋትን የራሴ ነኝ። አደይ ሁል ጊዜ ትክክል ነበር የምትመስለኝ። አሁን በእሷ ጥፋታችሁ መባረሩ ምን ይባላል? ምን አጠፋ እሱ? ኦ ያሰገጥ የተባረረ የታባቱ። እሱ በመባረሩ ግን አንቺ ምን ታገኛለሽ? ለምን በዚህ ልክ ክፉ ትሆኛለሽ? ዝም በይ አንቺማ። ከዛ ዘበኛ ጋር ውጪ አብዝተሽ ነበር። እሱ ቀርቶብሽ ነው እንደዚህ የምትሆኙ እንጂ ሌላ ምን ቀርቶብሽ ነው እንደዚህ የሚያደርግሽ? እኔና እሱ አብረን ከመስራት ውጪ ሌላ ምንም ነገር የለንም። ዝም ብልሽ አታውሪ እሺ? ዛሬ ቆይ ምን ተገኝቶ ነው? ምንም ቅምጥል፣ ምን ተገኘ? ለምን እንደዛልሽ? ናፈቅሽ ምናምን አይነት ሙድ ስታራምድ ነው። ምን ላድርግ ቅምጥል፣ አንቺም እንደኔ እንድትጎጂ አልፈልግም። ደግሞ ዘግተሽም ስታልፊም አያምርብሽም። እና አንቺ የሚያምርብን ስንጫወት ስንስቅ ነው። እሱማ ኪንጎ ልክ ነህ። እኔም ደግሞ የሌለ ጨንቆኝ ነበር። ስትፈልግኝ ሁሌም አለ። አመሰግናለሁ። እና ደግሞ ኤላ ለሊ ያደርገውን ነገር ማመን አልነበረብሽም። እኔ እንዴት አንቺ ላይ እንደዚህ ያደርጋለሁ? መቼም እንደዛ አላደርግም። እሱማ ኪንጎ ልክ ነህ። ደግሞ የምትናገረው ነገር ሁሉ እውነት ነው። ከማይወድ ሰው ጋር እንደሚወድ አስበው መኖር ይጎዳል። ያው ዛሬ ደስተኛ በሆንም ነገ ደግሞ ልቤ መሰበሩ አይቀርም። እሺ ምን ላድርግ ቅምጥል? ምን ማድረግ ነው ያለብኝ? ምንም። ደግሞ እኔ ይሁን ስላልኩኝ ስላስገደድኩ ምንም ነገር እንደማታደርግ አውቃለሁ። ስለዚህ ተረተሽኛል? ባከደዛውን ዝም ብላ ሆርሆሬን አትብለኝ ኪንጎ። በጣም ነው ያናደርከኝሽ። እንዴ ምን አድርጌ ነው ያናደርኩሽ? ሲጀመር በዚህ ሁኔታ የምትቀጥል ከሆነ ይኸውልህ አንተንም ነው ሽማን ጠባጥበ። እንዴ ለምን? ምን አድርጌ የምታንጠባጥበኝ? አደይን ስታይ የምትገባበት ነው የሚጠፋ አይደለም። አሁን ምንም አይመስለኝም። ደግሞ አንቺ ለምን ትፈሪያለሽ? እንዴት አልፈራም ኪንጎ። አንተ አደይን ታፈቅራታለህ፣ እኔ ደግሞ አንተ። አደይ የዴቭ ናት፣ የኔ አይደለችም። ለኔ የምትሻኝ ደግሞ አንቺ ነሽ። እርግጠኛ ነህ? አዎ ቅምጥል እርግጠኛ ነኝ። ግን ማለት ግን አደይን ስታት የሚያረበተብት እና ደግሞ ፍቅር የሚያገረሽብህ ከሆነ እንጣላለን። እሺ ዳይመንድ በቃ ልቀቀኝ። እኔ ከዚህ በላይ አልሄድም፣ ደክሞኛል። ኧረ እባክሽ ደከመሽ? ሂጂና እዛ የምትሰክሽበት ሰክሽ። ስታወሪ ስትለፈልፊ አይደክምሽም ነበር? ነይ ያዛት ባቡሬ። እኔ ምንም በማላውቀው ነገር የሰውዬ እያሰቃየኝ ነው። አስጠለኝ እባክህ። ቆይ አንቺ ምንድን ነው ችግርሽ? ባለፈው ያረግሽኝን የረሳሁልሽ እንዳይመስልሽ። በእናትህ ባቡሬ ከዳይመንድ እጅ አስጥለኝ። እኔ ምንም ያጠፋሁት ነገር የለም። አንቺ ትንሽ አታፍሪም? አላፍርም ዳይመንድ። እንደውም በቃ ይበቃሃል። ሲጀምር አንተ ማን ነው የዴቭና የአደይ ተቆርቋሪ ያደረገ? ምን እንዳደረገች ንገረኝ። ምን አድርጋ ነው? እኔ ምንም አላደረኩም። ዳይመንድን አትስማው። አንተ ጥሩ ሰው ነህ። እባክህን እኔ ወዴትም መሄድ አልፈልግም። አስለቅቀኝ። እሺ ገባኝ። ምንድን ነው የገባህ? ይኸውልህ የፈለገ ነገር ብትል ማለት ነው አላዳምጠምሽ። ቤዛ ነብሰ ገዳይ ነች። አርፈ ብትቀመጥ ይሻላል። እኔ ማንንም ነብስ አላጠፋውም ዳይመንድ። እንደዛ እያልክ ስሜን አታጥፋው። አንቺ ልጅ ዛሬ መሞት ፈልገሻል እንዴ? ይኸውልሽ ዛሬ አመንሽም አላመንሽም ጉድጓድ ቆፍሬ ከነነፍስሽ ነው የምቀብርሽ። እውነቱን ብትናገሪ ነው የሚሻልሽ። ምንም የምናገረው ነገር የለም ዳይመንድ። እኔ ወደዚህ ተባልሽ አይደል እንዴ? አይመለከትም ዳይመንድ። በቃ ተወኝ፣ ልሂድበት። ተወኝ። ምን እንዳደረገች ንገረኝ ዳይመንድ። አይገርምም? ቤት ውስጥ የሚበሉ ምግብ ላይ መርዝ ጨምራ ልገላቸው። እነማን ዳይመንድ? እባክህ ዴቭና ፍቅር እዛ ሆስፒታል ውስጥ ቆሞ ውስጥ አይደሉ እንዴ? አንቺ ደነዝ፣ አንቺ የሙሉ ጊዜ ደነዝ። ስራሽን እንደው አይተሽ እንደመጸጸት ጭራሽ እዚህ ትቀባጥራለሽ። አንቺ ቆይ ምን አባሽ ነው ቤቱን በጠብጩ? ትሰምኛለሽ? አደይ አንድ ነገር ትሁንና አንላቀቅምሽ። ቆይ አንዴ ቆይ። አደይ ስትል አንተና አደይ ደግሞ ምን አገናኛችሁ? በጣም ብዙ ነገር ዳይመንድ፣ ብዙ ነገር ያገናኘናል። ምን? የሌሊ ጓደኛ አይደለች እና ብትሆንስ? ቆይ እናማ ምስኪን ልጅ ነች። ትሰምኛለሽ? አደይን ለመጉዳት አንድ ነገር እያረግሽ ቢሆን አንላቀቅምሽ። እባክህን ባቡሬ፣ እኔ ምንም ነገር አላደረኩም። ያው እስካሁን በየመንገዱ እየኮተተኝ ነው። ለምን ኡኡ ብለሽ ፖሊስ አትጠሪ? ፖሊስ? አይ ፖሊስማ አይሆንም። አሃ ሌባ ነሽ ማለት ነው። ምን ሌባ ብቻ ነፍሰ ገዳይ ጭምር ነች እንጂ። እና ታዲያ አንተ ምን አታገለ? የእናት ልጅ አይደለች? የአባት ልጅ አሳልፋ አሰጣት።
ቆይ አንቺ ምንድነው ተከብረሽ አኖሪም እንዴ? ሴት አይደለሽ? እባካችሁን ተውኝ፣ በቃ ልጅ ልቀቁኝ። በቃ የማግዝ ነገር ካለ ጥራኛ። ይመች። አንቺ ሚዳቆ እንደዚህ ይልሽ ይያውና ቲና ራሴን በጣም አሞኛል። ልፈነዳ ነው ዛሬ አልቻልኩም። አይዞሽ ማሚዬ። እና አሁን ስላመምሽ ዴቭ ጋር ተመልሰን ሄደን አደይና ለሊን ዋጋቸውን አንሰጣቸው እንዴ? አሁን ደህና ናቸው። ወደ ቤት ይመጣሉ አላልሽኝም እንዴ? ጎሽ እስቲ ባይሆን እንኳን ቡና አፍይልኝ የኔ ልጅ። ማን? እኔ ነኝ ቡና ማፈላው? አዎ አንቺ። ምን ነው? ምንም ማሚ፣ አፈላለሁ አታስቢ። በፈጠን ናቸው። እሺ ጎሽ ልጅ። ተመስገን አምላኬ። ልጆችን በሰላም ካመጣህልኝ ምን ፈልጋለሁ? ይሄንን የሚያደርጉት እግዚአብሔር የስራቸውን ይስጣቸው። ልጆቼ ደህና ከሆኑልኝ ምን ፈልጋለሁ? አደይ ቤዛ የት ነው ያለችው? አንቺን ልጠይቅሽ እንጂ የት ናት ያለችው? አላውቅም። እኔ እኮ ቤት ትኖራለች ብዬ ነበር የመጣሁት። ቆይ አደይ ምን በድዬሽ ነው? እሷንስ እሺ ብዙ ነገር አድርጋሻለች። እኔ ግን ልጄ ነሽ እያልኩኝ እንደ ልጅ እያየሁሽ እንዴት እንዲህ አይነት ነገር ታደርጊያለሽ? ምን ብበድልሽ ነው አደይ? ማለት እትዬ ቤዛ ያለችውን ነገር አምነው ዴቭና ፍቅርን መረዘሻል እያሉኝ ነው? አዎ አደይ፣ ከአንቺና ከቤዛ ውጪ ሌላ ማንም ሊያደርገው አይችልም። በጭራሽ እትዬ ተሳስተዋል። እኔ ምንም የማውቀው ነገር የለም። አትዋሽ አደይ፣ እኔ ሁሉንም ነገር አውቃለሁ። ሁሉም ጥፋት ያንቺ ነው። የምን ጥፋት? እኔ ምንም የማውቀው ነገር የለም። አላምንሽም አደይ። እስካሁን አምኜሽ ጉድ አድርገሽኛል። ፖሊስ ጠራና ሁሉንም ነገር ትናገሪያለሽ። ፖሊስ? አዎ ፖሊስ። መከርኩኝ፣ ስንት ነገር ተናገርኩኝ። ለካ ልጅ እየተበደለች ኖሯል። እትዬ ላያምኑኝ ይችላሉ፣ ግን እኔ ለምን ብዬ እህትና ወንድሜን እገላለሁ? እነሱን ጎድቼ እኔ ምን እጠቀማለሁ? እኔ እንጃ፣ ምንም የማውቀው ነገር የለም። እኔንም አስገርመሽኛል። ቤዛን አምኗታል ማለት ነው? ቤዛ ምንም የተናገረችው ነገር የለም። ቢሆንም ግን ከአንቺና ከእሷ ራስ የሚወርድ ነገር የለም። ይሄን ነገር እናንተ ናቸው ያደረጋችሁት። ቆይ እኔ ምንም አላውቅም ከማለትና እውነቱን ከመናገር ውጭ ምን ማድረግ ነበረብኝ? አላውቅም። በዚህ ልክ ታታልኛለሽ ብዬ አስቤ አላውቅም። ቅድም ሆስፒታል ውስጥ ከሌሊ ጋር መተሽ ምን ስትይ ነበር የነበረው? ቆይ ያልሰማው ነው እንዴ የሚመስልሽ? ዝም ብለሽ የሌለ ነገር እየፈጠርሽ አታውሪ። እኔ በፍጹም እንደዛ አላደረኩም። አሁን ከእሷ ጋር መጨቃጨቁን ትተሽ ለምንና እንዴት እንዳደረግሽ ትናገሪያለሽ። ቲና ሂጂ ልጆቹን ጥሪ። እሺ ማሚ። ግን እቺ አደይ ሁኔታዋን ሳያ ምንም አላማረኝም። አንቺን ለማሳመን የማትፈነቅለው ድንጋይ የላትም። እሷ አንቺን አይመለከትሽም። ሂጂ ልጆችን ይዘሽ ነይ። ለሊ ለሊ ቪኪ ቀርመኛል እንዴ? የት ሄደሽ ነው ለሊ? አደይ እኮ መታ ነበር እና ከሷ ጋር ወደ ሆስፒታል ሄድን። ምን ነው አደይ የሆነችው ነገር አለ እንዴ? አረ ምንም የለም ቤኪ፣ ምንም አልሆነችም። ግን ቤኪ ግን ምን? ዴቭና ፍቅር ዳይመንድን እኮ መንገድ ላይ ያገኘሁትና ነገረኝ። ቆይ ቤዛ ነች እንደዚህ አይነት ነገር ያደረገችው? አዎ አደይ ለመጉዳት የማይገቡበት ነገር የለም። ቆይ እቺ ቤዛ የምትባለው ልጅ ምንድን ነው ችግሯ? አላውቅም ቤኪ። ቤዛ ከልጅነታችን ጀምሮ ከተንኮል ውጭ ምንም የምታውቀው ነገር የለም። ሁሉ የሰው ነገር እንዳማራት። እንዴ አንቺንም ነክታሻለች ማለት ነው? አዎ ቤኪ፣ እኔና ኤላን ለመለየት ያላደረገችው ነገር የለም። እንደዛማ ከሆነ ባለውለታሽ ነች ማለት ነው። አይ ቤኪ እስኪ ተው እስቲ ንገሪኝ፣ አሁን ግን ምን እየተሰማሽ ነው? አሁንም በኤላ ሜዲ እየታመምሽ ነው? ከፈጣሪ ያልመጣ ነገር ብሄድ ምን ይገርመኛል? ሁሉንም ነገር ደግሞ ለፈጣሪ ሰጥቼዋለሁ። ስለዚህ አንተ አትጨነቅ። ጥሩ አድርገሻል ለሊ፣ እንደሱ ነው የሚሻልሽ። እሱም ልክ ነህ። ግን የልጅነት ፍቅሬን ከዛ ሁሉ ጊዜ በኋላ ሳገኘው እውነት መስሎኝ ተታለልኩ እንጂ መቼ እኔ እንደዚህ አሰብኩ? ባለፉ ነገሮች አትጸጸች፣ እነሱ ረስተሽ ወደፊት ተጓዥ። እንደዛማ መሆኑ ጥሩ ነበር፣ ግን ደግሞ አንዳንድ ጊዜ እንደዛ ማድረግ አይቻልም። ሁሉንም ነገር እንዲሁ በቀላሉ መርሳት ቢቻል ምን ነበረበት? እሱማ ይከብዳል ለሊ፣ ያውቃለሁ። ግን አንቺ ትችያለሽ። በጣም ጠንካራ ሴት ነሽ። እሱማ ልክ ነህ፣ አደርገዋለሁ። እኔ ሁሌም ከጎንሽ ነኝ ለሊ። አመሰግናለሁ። ቆየ እንዴ ከመጣ? ትንሽ። እሺ በቃ የሚበላ ነገር ልስራ። ልጄ እማዬ እንዴት ናችሁ? ደህና ናችሁ ልጆች? እንዴት ነው? ተመስገን። ቁጭ በሉ። እንዴ ቲናስ እናንተን ይዛ
እንድትመጣ እኮ ልኬያት ነበረ። ቲና ኪችን ነች። ሆስፒታል የነበሩትን እቃዎች እያስቀመጠቻቸው። እንዴት ናችሁ ታዲያ? አሁን ለውጥ አለው? ደህና ናችሁ? አዎ ታለም፣ ምንም ነገር አትጨነቂሽ፣ እኛ ደህና ነን። እንዴ ይህን እኮ እዚህ ላንመጣ እንችል ነበር። ሞተን ሊሆን ይችል ነበር። እማዬ አደይ የተባለች ልጅ እዚህ ቤት ላያት አልፈልግም። መታሰር አለባት። ፍቅር አዎ እውነቱን ተናግራ ይቅርታ ካልጠየቀች ቀጣይ እርምጃ እሱ ነው የሚሆነው። አታስቡ ልጆቼ። እታለም በደንብ ስሚኝ፣ አደይ ምንም ያጠፋችው ነገር የለም። ተው ዴቭ፣ አሸፋፍንላት። ሁሉንም ነገር ሰምቼዋለሁ። ምን? አዎ እሱን ተውና አረፍ አረፍ በሉ በቃ። ዴቭዬ እንዴት ነሽ እኔት? በጣም ፈርቼ ነበር። ደህና ነህ? አትፍሪ፣ ደህና ነኝ። እሺ አየህ ዴቭ፣ ሰው የሚነግርህን አልሰማም ብለህ እያሳሳቀች አደይ ሰራችልካ። ቆይ እናንተ ሰዎች ዛሬ ምን ሆናችኋል? ምን ነክቷችሁ ነው? ከአደይ ውጭ ዛሬ ሰው አይታያችሁም እንዴ? ይሄን ሁሉ ነገር አድርጋ ብቻ ለአደይ እየተቆረቆርኩላት ባልሆነ። እታለም አሁን እኔ በጣም ደህና ነኝ። አሁን ደግሞ እንደዚህ ሆነብኝ እንደዚህ ተደረግኩ እያልኩኝ ከሰው ጋር መካሰስ አልፈልግም። ፍቅርም እንደኔ ብታደርጊ ነው የሚሻልሽ። ባይሆን ማራቅ ያለብንን ሰዎች ማራቅ አለብን። እሱ ነው መፍትሄው። መቼም አላደርገው። ለአደይ ለመከላከል ነው እንደዚህ አይነት ውሳኔ ወሰንከው? ዴቭ፣ አንተ ባልከው መንገድ ለሌላ ነገር እንጂ አሁን ላጠፉት ጥፋት አይሆንም። ቤዛም አደይም መቀጣት አለባቸው። ሁለቱም ጥፋት አጥፍተዋል። አደይ? አዎ አደይ መቀጣት አለባት። እርግጥ ነው ከልጄ ለይቼ አይቻት አላውቅም፣ ግን ፍቅርም ቢሆን እንደዚህ አይነት ጥፋት ስታጠፋ ዝም ብዬ አላልፍም። ስለዚህ መቀጣት አለባት። አደይ ያለች እዚህ ናት? አዎ አለች፣ እዚህ ናት። አደይ ልቀቀኝ ዳይመንድ። ቆይሽ ምንድነው እንድነግርህ የምፈልገው? ልቀቀኝ። እንደውም እኔ ከዚህ በላይ ወዴትም አልሄድም። መሄዱን የጨነቀሽ አይደለ? እዚሁ እንቁምና እውነቱን ትነግሪኛለሽ። ቆይሽ ምንድነው የምፈልገው? ምንድነው ነግረው የምፈልገው? እውነቱን ከሆነ እነግርሃለሁ። ለምንድን ነው እንደዚህ ያደረግሽው? ሲጀመር ምን ምክንያት ኖሮሽ ነው ተመለሰሽ እዛ ቤት የገባሽው? ነው ወይስ እንደሚባለው አንቺም የቤት ሰራተኛ ነሽ? ማ እኔ ቤዛ መቼም የቤት ሰራተኛ አልሆንም። እሺ ታዲያ ምን ልትሰሪ ገባሽ? እኔ ራሴ አላማ ያለኝ ሰው ነኝ። እሺ አንተ ጋር እስካልደረስኩ ድረስ ደግሞ አይመለከትም። እሺ ለምንድን ነው የማይመለከተኝ? አደይ በአንቺ ምክንያት መሰቃየት አለባት? ቆይ አንተ ስለሷ ምን ይመለከታል? ሲጀመር እህቴ ናት። በአደይ ቀልድ እንደማላውቅ እያወቅሽ ይሄን ነገር ማድረግሽ በጣም ነው ያበሳጨኝ። ለዚህ ደግሞ ዋጋሽን ትከፍያለሽ። እውነቱን ነው አይደለም የምፈልገው? አዎ እውነቱን ተናገሪ። አዎ እኔ ነኝ ምግቡን የመረስኩት። በቃ ልቀቀኝ። ምን? አንቺ ሰይጣን! አደይ አደይ ወይ መጣ። እንዴት ነው? ደህና ነኝ አደይ። አንቺ እዚህ ምን እየሰራሽ ነው? ልብሴን ያስተካክልኩ። ከዚህ በላይ እዚህ መቆየት አልችልም። እንዴ ለምን? ምክንያቱም እትዬ እናንተ ላይ እንደዚህ ያደረኩት እኔ እንደሆንኩ ነው የሚያምኑት። ስለዚህ እዚህ መቆየት አልችልም። እሺ አደይ እንደፈለግሽ፣ ግን ቤት እስከ ከላይ ጠብቂ፣ ከዛ አብረን እንወጣለን። ዴቭ ከዚህ በፊትም ደጋግሜ ሳንጋባ አብረን መኖር እንደማንችል ነግሬያለሁ አይደል? የኔ ቆንጆ መቼ አብረን እንኖር አልኩሽ? ቤት ልከራይልሽ ነው ያልኩሽ። ደግሞ ከዚህ ቤት ወጥተሽ የቤት ሰራተኛ እንድትሆኚ አልፈልግም። የቤት ሰራተኛ በመሆኔ ታፍርብኛል? ኖ እንደሱ አይደለም እያልኩ ያለሁት። እና እንዴት ነው? ይኸውልሽ አደይ ድጋሚ እንደዚህ እንድትሆኚ አልፈልግም። በቃ አሪፍ ስራ ብትሰሪ ደስ ይለኛል። ቢሆንም ግን ለጊዜው እዚህ ቤት መሆን አልችልም። እሺ ሮማን። ሩታ እንዴት ነሽ? አለሁልሽ። እንዴት ነሽ ሮሚ? አለሁልሽ ሩታ። ዛሬ አሹ የት ሄዶ ነው አንቺ በር የከፈትሽው? አሹ አንቺ ጋር አልመጣም እንዴ? ኧረ አልመጣም። እዚህ የለም እንዴ? አዎ የለም። ቆየት ሄደ። ቆየት ብሎ ነው ሄደው? እሱማ የትም አላለም። በንዴት የሆነ ውሳኔ እንዳይወስን ብዬ እኮ ነው። ማን ያናደደው? ቆይ ምንድነው እሱ የተፈጠረው? እኔ አላውቅም ሮሚ። በንዴት ወደ እናቱ ተመልሶ እንዳይሆን ብቻ። አያደርገው። ታዲያ ቤት አንቺ ጋር ካልመጣ የት ሄደ ይባላል? ቆይ ምን ተፈጥሮ ነው? ከስራ ለቆ ምን አስኪዶ? ቆይ ነይ ሮሚ፣ ሁሉን ነገር እነግርሻለሁ። መጀመሪያ ግን አሹ መፈለግ አለብን። ያቺ ቤዛ ምን ሆና ነው ድምጽ የጠፋው? እንዴ እሷ እስከ አደይ ጋር ተባብራ አይደል እንዴ ስራውን የሰሩት? ቀድማ አምለጣ ነው የሚሆነው።
አደይም ስለደረስንባት ነው እንጂ መሄዱ አይቀርም እኮ። ማን ይለቃት? ማን ይለቃታል? ይኸው ምን አልኩ? ወዴት ነው? ለሊ ጋር ልሄድ ነው። በዚህ ሁኔታ ውስጥ እዚህ ቤት መቆየት አልችልም። እሳይ ግልግል። እና ምንድን ነው የገተረሽ? ሂጃ ደግሞ ተመልሰሽ እዚህ ቤት እንዳትመጭሽ። አደይ ቆይ እናትሽ መሆኔን ረስተሽ ነው አሁን እችን ትንሽ ነገር ተናገርኩ ብለሽ እንደዚህ የምትሆኚው? እንዳንቺ ስራ እኮ ሌላም ነገር ይገባሽ ነበር። ቆይ እንዴት ነው ሰው እህቱን መርዝ የሚያበላው? በቃ ትዬ እኔ ምንም ያደረኩት ነገር የለም። ፍቅርና ቤዛ የሚሉትን ነገር እየሰሙ እንደዚህ አይበሉኝ። እኔ ምንም አላደረኩም። ቤዛ ትምጣና ሁሉንም ነገር እንነጋገራለን። አሁን ተረጋጊ። ሂጂ ክፍልሽ ግቢ። እንደዛ ይሻላል? አዎ ሂጂ ግቢ። ቤዛ ትምጣና ሁሉንም ነገር እንነጋገራለን። እስከዛ ድረስ ግን ማናችሁም አደይን ምንም ነገር እንዳትናገሯት። ሂጂ ግቢ። በቃ ቅምጥ ነኝ እንዴ? ወዴት? ዳይመንድ ጋር ነው። ከቤዛ ጋር ናቸው። ምን አልጓት ነው? ታዲያ አንተ ስለሷ ምን አገባ? ደግሞ እሱ ለሷ አንሰው ነው እንዴ? በቃ የራሳቸው ጉዳይ ተዋት። አይ እንደዛማ ቤት ይሻለኛል። እሺ ግን ደግሞ ከዚህ በኋላ መጥፋት አይቻልም። እሺ በቃ ሄድኩኝ። ወዴት ነው የምትሄጂው? ቻው። ኧረ ኪንጎ ጨምራል ዛሬ። ምን ነው? አይ ምንም። ቀለበቱ ማለቴ ኬላ ጋር። አዎ የኤላ ነው። እና ለምን አትወልቂው እንዴ? ለምን ማለቴ ያው አላውቅም ቤኪ። አይ ሴቶች ብቻ ኤላናውን ማፈቅሯል እያልሽኝ ባለ አላውቅም ቤኪ። እንዴ ደኳ ቃል ግን በቃ ፍቅር በጣም ከባድ ነገር ነው። አይ አይሆንም እንደዚህ መሆን አይችልም ብለህ ስለከለከልከው ብቻ የሚመጣ ነገር ወይ ደግሞ የሚለወጥ ነገር የለም። ብቻ ፈጣሪ ይመስገን። ከዚህ በላይ ደግሞ ጠንካራ ያድርገኝ እንጂ ሌላ ምን ይባላል? አይዞሽ አሁንማ እኔ የለው ከመጣም አብረን እናባርረዋለን። እሱማ ህይወት ይቀጥላል አይደል? ልክ ነሽ ቆንጂት። ቆንጂት ማለቴ ንግስቷ። አይ ባቡሬ እኔ የምልሽ እስቲ ለወሬ ሰፋት እንብላ። ለዚህ ነው እሺ በልብላ። አለ ሮሚ? ኧረ የለም ቤቱ ዘግቼ እንደወጣሁት ነው። ቆይሻው የት ሄደ ይባላል? አላውቅም። ቆየ እንዴ ከወጣ? እንዲያው በጣም ቆይቷል። ስደውልለት ራሱ እኮ ስልክ አያነሳም። አሁን ደግሞ ጭራሽ እኮ ስልኩ አይሰራም። ምንድነው የሚሻለን? በእናትሽ ገጠር ሄዶ ይሆን እንዴ? በፍጹም ለኔ ሳይነግረን እንደዛ ያደርጋል። እኔ በቃ እንሂድ። ወዴት? ለሊ ጋር እናየውና እሷ ጋር ከሌለ ለእህት ያዴ ነገርናት። እሷ መፍትሄ ትፈልጋለች። ቲናዬ በቃ ግቢና አንቺ መረፍት አድርጊ። ትናንት የመጣሽ እስከ ዛሬ እዚህ ነሽ። አረ ችግር የለውም ማሚዬ። አንቺም ጠንቀቅ እያልሽ እሺ ቲናዬ። ማሚ ግን ትክክል አላደረግሽም እንዴ። እኔ ምን አጠፋው ቲና? አደይ እዛ ቤት እንድትኖር መፍቀድ አልነበረብሽም። ምን ላርግ ብለሽ ነው ቲና? አደይን እኮ ልክ እንደ ልጄ ነው የማየው የምለው፣ ዝም ብዬ አይደለም። ፍቅር ስንት ነገር ስትበድላት ስታደርጋት ጥፋቷን አምና ይቅርታ እንድትጠይቃት ነው እንጂ መች ከቤት አባረርኳትኝ። ኦኬ እንደዛ ነው ማሚ። አዎ ቲናዬ በቃ አንቺም ገብተሽ ረፍት አድርጊ። እኔ የሆነች ቦታ ደርሼ እመጣለሁ። እሺ ማሚ ቻው። እሺ ተነሽ፣ እንደዚህ አይንሽን ሳላፈርጥልሽ ተነሽ። ይኸውልሽ ተነሽ። ዳይመንድ ልቀቅኝ። አለቅሽም። ይኸውልሽ ዛሬ ሲጥ አድርጌ ነው የምገልሽ። ነይ ተነሽ። ዳይመንድ አታ የት አባ ሄደህ ነው እስካሁን? እባክህ እዚሁ ነበርኩ። ቆይ ልጅቷ ምን አድርጋት ነው? ምን አደርጋታለሁ? ከኔ ለማምለጥ ስትሯሯጥ ነው እንደዚህ የተጋጋጠችው አይደል? በቃ ተውኝ ባካችሁ ተውኝ። አሃ አሁን መለማመድ ጀመርሽ? ቅድም ምን አባሽ እያልሽ ስትፎክሪ ነበር። እሺ ቆይ እውነቱን ነገርኩህ አይደል እንዴ? ምንድን ነው የምትፈልገው ሌላ? ለእኔ ነገርሽኝን ሁሉንም እቤት ሄደሽ ለሁሉም ባሉበት ተናግረሽ አደይ ነጻ ታውጣታለሽ። ልቀቅኝ፣ እንደውም በቃ ልቀቅኝ። ጭራሽ ከኔ ጋር እንደዚህ ትታገርሽ? አሁን ተነሺ፣ ተነሺ። ይኸውልሽ ሳልገልሽ ቀጥ ብለሽ ተነሺ። ልቀቅኝ። ዳይመንድ ቤዛ እማዬ